ሀብትሽ ፍቅረኛዬ ነው። ብዙ አመት አብረን ቆይተናል። ሀብትሽ ፍቅረኛዬ እንደሆነ ማን የነገረሽ? ሀብትሽ ራሱ ነው የነገረሽ ወይስ ሀብትሽ ፍቅረኛሽ ነው? በቃ ምንም እኮ ውሸት እኔ እኮ ውሸት እያወራኝ አይደለም። አንቺ ስላለሽ ግንኙነት ስላልቋጨሽው ከሀብትሽ ጋር ስላለሽ ግንኙነት እያወራ ጠይቄሽም ማስቆም ካለብኝ ላስቆምሽ ነው። ይሄ ያልቋጫችሁን ነገር መቋጨት አለባችሁ። ምክንያቱም አያስፈልግም። በቃ ይሄ ግንኙነት ለእናንተ አስፈላጊ አይደለም። በጣም ደብሮሻል፣ ስላወቅኩኝ በጣም ደብሮሻል አይደል? ስለመዳይ አልደበረኝ። ለምን ይደብራል? በጉልበት እንደምታስቢ አውቃለሁ እኮ አውቄ ነው የመጣሁትኝም። ሲቀጥል አንቺ ማለት ጭራሽ ቪዲዮ ይዘሽ ማለት የኔን ስም ለማጥፋት ማለት ምን አህል ምን ውስጥ እንዳለው እኮ ታውቂያለሽ አይደል? ያጠፋው አይደለም። አስፈላጊ ከሆነ ፎቶሽን ለጥፍልሻለሁ። ገባሽ አይደል? ለጥፊ ማንኛውም ሰው እኮ ማለት ነው ይሰራል አይደል እንዴ? ቅንብር እኮ አለ። ለጥፊ አይመለከተኝም። ለምን ነው ቅንብር ላይ ሁሌ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሰሞኑን እያያችሁ ነው። ድጋሚ ሌላው ጥንቅጥ ውስጥ እየገባሁኝ ነው። አይመለከተኝም። ስለዚህ ነገር ድጋሚ ወደ ነፃነትም ህይወት ምናምን አልመጣም። በቃ ምክንያቱም ብዙ ነገሮችን እኔ ለማስተካከል ስሞክር እየተበላሹብኝ ስለነበረ በቃ ይሄን ነገር ትውት አድርጌ ከእንግዲህ ወደ እንደዚህ አይነት ነገር አልመለስም ብዬ የተውኩት ነገር ላይ ዛሬ ላይ እንድመለስ ተገድጃለሁ። እና አሁንም ቢሆን የመጣሁት የሷን ነገር ለማስተካከል ነው። ከዛ በፊት እየሰራ ያለሁትን ቪዲዮ እያያችሁ ነው። በተቻለኝ መጠን አቢንም ቢሆን አቢ ያበላሻቸው ነገሮች አሉ። አቢንም ቢሆን አግኝቼ አውርቼው ማስተካከል ስለፈለኩኝ እሱንም እያወራው ነበር። ግን እስካሁን ባለው ምንም ነገሮች ሊስተካከሉልኝ አልቻሉም። አሁን ደግሞ በድጋሚ ሌላ ትልቅ ዱብዳ። እንግዲህ አሁን እኔ ምን ልበልሽ ማለት እህት ወንድሞቼ ልጠርጥር ወይንስ ምን ላድርግ? እኔ የማውቀው ሁሉም ነገር እንደሚያማክሩኝ ሁሉም ነገር እንደምንመካከር ማለት ይሄ ነገር እንደዚህ ቢሆን በቃ እንደ አንድ ትልቅ ፋሚሊ ተነጋግረን የሆነ ነገሮችን የምንወስነው። ግን አሁን ላይ ጭራሽ የማላውቀው ቤተሰብ ሆነብኝ። ምክንያቱም የነፂ ስል ሌላ ደግሞ ነገር በርግጥ ኖርማል ሊሆን ይችላል። ማለት ኖርማል ነው ስል ግዴታ ማወቅ የለብኝም። ማወቅም የማላውቅበት አጋጣሚዎች ነው በብዛት የሚኖሩት። ምክንያቱም እንደ ወንድ ልጅ እኔ እህቱ ስለሆንኩኝ እንደዚህ አይነት ነገር ላይ አማከረኝ ይችላል። አያማከረኝም። ግን ደግሞ ይሄኛውን ነገር ግዴታ እንዴት አልተናገረም ብዬ ዛሬ ላይ ልናደድበት የቻልኩት እሷ እዚህ ጋር መታ ብዙ ችግሮችን ስትፈጥር እንዴት ይፈቅድላታል? ምክንያቱም አብሯት የነበረ ሰው ነው። አብሯት የነበረ ሳይሆን አሁንም እንዳለ ነው የሰማሁት። አሁንም አብረው እንዳሉ ምንም የተቋጨ ነገር እንደሌለ ምናምን የሰማሁት። እና በዚህ ልክ ከሆነ የገዛ እህቱ ላይ ሁሉ ነገር ስታደርግ እንደዛ ስትሆን እኔ በባለፈው አግኝቼ ሳውራት እንዴት ስትሆን እንደነበረ አይታችኋል። ስለዚህ እንደዚህ ሁሉ ነገር እያረገች ያለች ልጅ ቢያንስ ለኛ መንገሩን ካልፈለገ ለምን ለማስቆም አልሞከረም? እኛ ላይ እንደዛ ስትዘላበል እንደፈለገች ስትሆን የሚሉ ነገሮች አናደውኛል። አሁንም እሺ ምን በቃ እኔ አሁን እሱን መናገር መቆጣት አልችልም። ግን ከሷ እንደበት ባልሰማውም ራሷን ጠይቄ በቃ ማለት ለምን እንደዚህ ማድረግ እንዳስፈለገ ብዙ ነገር አድርጋለች። ልጅ ያቢ ልጅ ሌላ ነገር ብላ እዛ ሄዳለች ምናምን። ይሄም ለምን እንዳስፈለገ ከሷ እንደበት አይደለም ራሷ እንድትነግረኝ ነው የምፈልገው። ምክንያቱም እስከዛሬ ድረስ መናገር ቢፈልግ ኖሮ ለኔም ለነፂም ነግሮን ይሆን ነበር። ግን እስካሁን ድረስ የደበቀውን መናገር ያልፈለገውን ነገር ዛሬ ላይ ድንገት ተነስቼ እንደዚህ ነው ለምን ያልነገርከን አልለው ማለትም አልፈልግም። እና እሱን ጠይቄ አሁን ምንም አይነት መፍትሄ ላላገኝ ስለምችል እስከዛ ድረስ መናገር ይፈልግ ነበር። ይነግረናል ቢፈልግ ኖሮ። እውነት ነው መረዳት ያልቻልኩት ነገር አለ እንጂ አንዳንድ ፎቶዎችንም ምን አይቻለሁ። ግን ያው በቃ እንዳንድ አካባቢ ሰው እንዳንድ ሀገር ሰው ኖርማል ነው ብዬ የወሰድኩት ነገር ነበር። ግን አሁን ነገሩ ከፍቷል ስል ከዛም በላይ ከፎቶ የዘለለ ብዙ ነገር አላቸው። የቆየ አይደለም፣ የረጅም ጊዜ አይደለም፣ ያሁን ነው። አሁን በዚህ ሰዓት ላይ ነው ይሄ ሁሉ ነገር እየተፈጠረ ባለበት ሰዓት ነው ይሄ ነገር እየሆነ ያለው። በምን አይነት መንገድ እየተመለከተው እንደሆነ በምን አይነት መንገድ አላቅም። እኔ ለምን እንዳስፈለገ ምናምን እኔ ምን እንደሆነ አላቅም። ግን አሁን ዞሮ እሷ እኛ ላይ ያደረገች ያለችው ነገር ስላለ አሁንም ቢሆን ያልቋጩት ነገር ካለ የኔ ሐሳብ ነገሩ እንዲቋጭ ማድረግ ነው። ምክንያቱም አስፈላጊ አይደለም።
ለኛ እያረገች ያለችውን ነገር እያያችሁ ነው። ነፃነት ላይ እንዴት እየሆነች እንደሆነች እያያችሁ ነው። እሷ ላይ እያረገችባት ያለችውን ነገር እያያችሁ ነው። እኔ በባለፈው በስርዓት ማውራት እየተናገረች የነበረችውን ቃላት አይታችኋል። ከዛ ከአንድ እሷ የወንድሜ ፍቅረኛ ከሆነች እሷ አይጠበቅም እንደዚህ አይነት ንግግር፣ እንደዚህ አይነት ቃላት። ምክንያቱም በቃ አላቅም። ግን አሁን ዞሮ የምፈልገው እኔ ነገሩ እንዲቋጭ ማድረግ ነው። ነገሩ እንዲቋጭ ካልሆነ ግን በጣም ከባድ ነገር ነው የሚፈጠረው። እንዲቋጭ ነው የምፈልገው። ምክንያቱም ያ ሁሉ ነገር አድርጋ ነፂን እንደዛ አድርጋ የኛን ቤተሰብ እንደዛ ሲጀመር ቤተሰባችሁ እንደዚህ ነው ምናምን እያለች እያወራች የነበረች ልጅ እንዴት ነው የኛ ቤተሰብ የኛ የአንድ ፋሚሊ አካል ሆና መቀጠል የምትችለው? አትችልም። ምክንያቱም የምታፍርበትን ቃላቶች ከአንደበቷ አውጥታለች። በቪዲዮ የተደገፈ መረጃ ያለው እንደዚህ አይነት ንግግር ከአንደበቷ እስከወጣ ድረስ ከባድ ነው። ይሄ ነገር ይቀጥላል የሚለው ነገር አያሳምነኝም፣ ያሳስበኛል። እና አሁን ምንድነው ዛሬ አግኝቻት እኔ ሀብትሽን ከማውራቴ በፊት እሷን ማውራት ስለፈለኩኝ ነው። ምክንያቱም እሱን ማውራት ያልፈለኩት እስከዛሬ ድረስ አለመናገሩ አናዶኛል። ነግሩን ቢሆን ኖሮ የሆነ ነገር ይስተካከል ነበረ። እንዴት ነው እሷስ የሆነ ነገር ከሱ ጋር እያላት እኛን በዚህ ልክ ማሰቃየቱ ያስፈልገው? ብዙ ነገሮችን በሷ መንገድ መስተካከል የሚችሉ ነገሮችን ከማስተካከል አልፎ እያስተካከለች ያለችው ነገር ፌል እንዲያረግባት የምታረገው። ስለዚህ እሱ ሁሉ ነገር ሲፈጠር ጸጥ ስላለ እኔ ስለተናደድኩበት ነው ቀጥታ እሱን ማውራት ያልፈለኩት። ዛሬ ግን እሷን አውርቻት መስተካከል ያለበት ነገር ይስተካከላል። መስተካከል ካልቻለም እንግዲህ እሱ ጋር ድረስ ሄጄ እማወራ ይሆናል። ምክንያቱም ግዴታ እቺ ልጅ ከህይወታችን ከኛ ህይወት መውጣት አለባት። እንዴት እየተናገረች እንደነበረ ከኔ በላይ እናንተ ታውቃላችሁ። በዛ ልክ እንድታወራኝ አልፈቅድላትም። እንደዛ ማውርታ እንድትቀጥል አላደርግም። ይበቃታል። አውርቻት ያለውን ነገር ለማስተካከል እሞክራለሁኝ። ከተስተካከለ እሰየው፣ ካልተስተካከለ ግን መስተካከል እስካለበት ድረስ መሄዳችን ግዴታ ነው። ምክንያቱም ይሄን ቤተሰብ አዋርዳለች። በቃ ሌላውን ነገር ብንተወው ራሱ ይሄን ቤተሰብ ከፍ ዝቅ አድርጋ አውርታለች። እንዴት ታዳቺ ልጅ እንዴት ነው እኛ ቤተሰብ ላይ ተቀላቅላ ምናምን? አይሆንም፣ እንደዛ አይሆንም። ግን ለማስተካከል ነው የሚፈልገው። ማስተካከል ብቻ ነው የሚፈልገው። እንዴት ነሽ? እግዚአብሔር ይመስገን። በነገራችን ላይ በቀደም እንደዛ ከረዲት አግኝቻቸው እንደዛ ካወራሽኝ በኋላ አንቺን ድጋሚ የማግኘት ሐሳቡ ምንም አልነበረኝም። ግዴታ ስለሆነብኝ ነው ዛሬ በዛ ልክ አውርቼ ላገኝሽ የሞከርኩት። እሺ ምን ነበር? ለምን ነበር? እና አሁንም ቢሆን ስሜታዊ እንዳትሆኚ ተነጋግረሽ ለማውራት ሞክሪ። እዚህ ጋር ለማንኛውም ከቻልሽ ተረጋግተሽ ማውራት። ተረጋግቶ ማውራት የትልቅ ሰው መገለጫ ነው። ገባሽ? ተረጋግተሽ ማውራት ከቻልሽ እሰየው፣ ተረጋግተን እናውራ። ምክንያቱም አሁን ላይ ይኸውልሽ አንቺን ተረጋግቼ ማውራት ማለት ሌላ ነገር ተደረበብኝ። አንቺን ተረጋግቼ እንዳላወራ ገባሽ? ሌላ ነገር ተደረበብኝ ሁላ እኔ በስማም ጭራሽ አልፈልግም፣ አልጠብቅም። እንዴት ነው አንቺ እንዴት አሁን ለማውራት ራሱ ያሳፍራል። በዛ ልክ እንደዛ ስትሆኚ የነበርሽ ልጅ ነፂን እንደዛ ስታረጊ የኛን ቤተሰብ እንደዛ ስትናገሪ የነበርሽ ልጅ ዛሬ ላይ እዚህ ቦታ ላይ ሳገኝሽ እኔ በጣም ነው የደበረኝ። ቢያንስ እንዴት ትንሽ ሪስፔክት አይኖርሽም? ትንሽ አሁን ምክንያቱም በዛ ላይ ያልተቋጨ ነገር ነው። ቢያንስ እኮ ተቋጭቶ ቢሆን ይሄ ነገር ጨራርሳችሁ ምናልባትም ጎርቶሽ ሄዶ ቢሆን እልህ እየተወጣሽ ነው ብያስብ ነበር። ስለምን እያወራሽ እንደሆነ ከሀብትሽ ጋር ስላለሽ ግንኙነት ስላልቋጨሽው ከሀብትሽ ጋር ስላለሽ ግንኙነት እያወራው ነው። አንቺ ምሻል እንዴ? እኔ ምን ማለት ምንድነው? ምን ለዚህ ነው ይሄን ልታወሪ ነው የጠራሽኝ? ምን ማለት አትፈልጊም? ይረብሽሻል ማለት ሀብትሽ ምን ሆነ ማለት ምን ይሆንብሻል? ምንም አልሆነብሽም። ተረጋጊ። ምን እያወራሽ እንደሆነ ሲጀምር አልገባኝም። የምትጠይቂኝ ጥያቄ ካለ በግልጽ ጠይቂ እኮ። በግልጽ እየጠየኩሽ እኮ ነው። እየጠየኩሽ ብቻ ሳይሆን ጠይቄሽም ማስቆም ካለብኝ ላስቆምሽ ነው። ይሄ ያልቋጫችሁን ነገር መቋጨት አለባችሁ። ምክንያቱም አያስፈልግም። በቃ ይሄ ግንኙነት ለእናንተ አስፈላጊ አይደለም። ምክንያቱም የማይሆን ነገር ውስጥ ገብተናል እኛ። በእንደዚህ አይነት መንገድ ደግሞ ስለምን ግንኙነት እንደምታወሪ እኮ እየገባኝ አይደለም። ምንድነው ሀብትሽ ምን ሆነ? ሀብትሽ ምንድነው? ሀብትሽ ምንድነው ማለት? ለምን እንደማያውቀው አክት የምታረጊው? እውነታውን ንገሪኝ እንዴ። እኔ እኮ ምንም ነገር ስለሌለው
ምንም አይነት ማስረጃ ስለሌለው ነገር ወይም ዝም ብሎ ዝባዝንኪ የሆነ ነገር አይደለም ይዤ የመጣሁት። አንቺ ከሀብትሽ ጋር ስላለሽ ግንኙነት እንድትነግሪኝ ነው የፈለኩት። ደግሞ ሲቀጥል ቆይ ከሀብትሽ ጋር ይሄንን ያህል ግንኙነት ኖሮሽ ለምንድን ነው በዛ ልክ ማውራቱ አስፈላጊ የሆነው? እኔ ምንም ኖርማል ነው እኮ እኔ እኮ ግንኙነታችሁ ምናምን አይደለም ኖርማል ነው። ግን እንደዛ ሆኖ ለምንድን ነው በዚህ ልክ መናገር፣ በዚህ ልክ ነገሮች ማበላሸት፣ በዚህ ልክ የኛን ቤተሰብ መበጥበጥ ያስፈልጋል? ይኸውልሽ እጾብ እኔ ስለምታወሪው ነገር ምንም አላውቅም ማለት አሁን ደግሞ ይሄንን እኔ በጣም ሰልችቶኛል። በቃ አሁን ደግሞ እንደዚህ ብላችሁ የሆነ ነገር ተፈጠረ በቃ እኔ አይመለከተኝም። እኔ አላውቀውም አይደል? አላውቀውም ሲጀምር አላውቀውም። እሱን እንድልሽ አይደል የምትፈልጊው? ስለምን እንደምታወሪ እኮ ራሱ ግራ እየገባኝ ነው። ሀብትሽ ማን ነው ሲጀምር? ሀብትሽ ምንድነው ማለት እኔ ህይወት ላይ ሀብትሽ ምንሽ ነው ልትይኝ ነው ደግሞ? ይኸውልሽ በቀል ነው። አንቺ አሁን በቀል ነው ገባሽ? የሆነ ጊዜ የሆነ ክፍተት ተፈጥሮ ነበረ። ያችን ክፍተት ተጠቅመሽ እሱን መጉዳት ነበር የምትፈልጊው። ባላሰብሽ ሁኔታ ደግሞ ነገሮች ተስተካክለው አሁን ላይ አብራችሁ ናችሁ። ይሄንን ነው አይደል እንድነግርሽ የምትፈልጊው? እማቀውን ይሄንን እውነታ ከማን ጋር ነው አብሬ ያለሁት? ማን የነገረሽ? ቃንቺ ሲጀመር ማን ነው እንደዚህ ብሎ የነገረሽ? ራሱ ነው ከራሱ አፍ ነው የሰማሽው? ለምን አንቺ እውነታውን አትነግሪኝም እኮ? ከራሱ አፍ ነው እየሰማሽው ማለት እኔን መተሽ ከመጠየቅሽ በፊት እኮ እንዲነገር እንዲታወቅ ምናምን አትፈልጊም? ስለምን መነገርና ለመነገር ነው የምታወሪው? ወንድምሽን ጠይቀሽዋል ማለት እሱ አው ነን አብረን ነን ጓደኛዬ ናት ወይ ፍቅረኛዬ ናት ወይ ምናምን ብሎሻል? አዎ አይልሽም ሲጀመር። አየሽ ሁለታችሁም እንዳይታወቅ ነው የምትፈልጉት ገባሽ አይደል? እንደማይለኝ ራሱ ይሄንን ነገር እንደማይነግረኝ 100% እርግጠኛ አይልሽም። እርግጠኛ ሆነሽ ነው እያወራሽ ያለሽው ገባሽ? ለምንድነው አሁን አንቺ አጭር ጊዜ ውስጥ የሆነ ክፍተት ተፈጠረ ከዛ በዚህ ልክ ሆነሽ እኛን እንደዛ ማድረጉ ለምን አስፈለገ? እየሰማሽ ነው? እኔና ሀብትሽ ምንም አይነት ነገር የለንም እንድታቂ የሚፈልገው ነገር ማለት ነው። ማለት ሌላ ነገር መፍጠር ከፈለግሽ ፍጠሪ፣ አይመለከተኝም። ግን እኔ ከሀብትሽ ጋር ምንም አይነት ግንኙነት የለኝም። እንዴ ቆይ አንቺ እንዴት ነው የምታስቢው? በኢየሱስ ክርስቶስ ማነው ሲጀመር የነገረሽ ይሄንን ነገር? ይሄ እኮ ነገር ሲጀመርም እኮ አንቺ እንዴት ነው አላውቀውም የምትይው? እንዴት ነው አላውቀውም የምትይው? እሱ እኮ እኔ በኖርማል ስለወሰድኩት ነው እንጂ የተለያዩ ማለት ማንኛውም ሰው ሊነሳ የሚችለው ፎቶ እኮ አይቻለሁኝ። ግን ኖርማል ነው ብዬ ነበር ያሰብኩት። ግን ከዛ የባሰ ነገር ያላችሁን በቃ የሆነ የሚገልጽ ነገር ስላየሁኝ ፎቶ ማለት ማን ያሳይሽ ፎቶ ሲጀምር? ተናገሪ እስኪ ምንድነው? ለምን በዚህ ልክ የምትሆኚው? ማለት ራስሽ እኮ ነሽ ኦልሬዲ ያወቅኩት ነገር ነው ገባሽ አይደል? እንደውም ማስተካከል የምንችለው ነገር ካለ እውነታውን ተናግረሽ ማስተካከል ብንችል መልካም ነው። እኔ ከሀብትሽ ጋር ምንም ነገር የለኝም። መጠየቅ ከፈለግሽ ደግሞ ሂጂና ራሱን ጠይቂ። አለቀ በቃ። ከኔ ምንም የምታገኙ ነገር እስከዛሬም ድረስ ለኔም ለነፂም ለእህቱም እየደበቀን እንዲታወቅ ስለማትፈልግ ያስጠንቀቀሽ ነው። በጣም ደብሮሻል። ስላወቅኩኝ በጣም ደብሮሻል አይደል? ስለመዳይ አልደበረኝ። ለምን ይደብረኛል? እኔ ባላቅ ደስ ይለኝ ነበረ። ምክንያቱም እንደዚህ አሁን እዚህ ደረጃ ላይ ስለደረሰ እኔና አንቺ የማይሆን ደረጃ ላይ ስለደረሰ ስንት ነገር ተደራርገናል። ስለዛ በዚህ ልክ ባይሆን ይሄ ነገር እውነት ባይሆን ደስ ይለኝ ነበረ። ግን ደግሞ እውነታውን አምነሽ ተቀበይ። በቃ ኦልሬዲ አሁን አውቄያለሁ። ገባሽ? ምንም አሁን አንቺ ብደፋፍኝም በሀብትሽም ዘንድ ብጣ በማንም ቢያናድሽን እመኝበት። በቃ እኔ አንደኛዬን አውቄያለሁ። ቆይ ፍቅረኛ ያልሆነ ሰው እንዴት ነው ፍቅረኛ ነው ሀብትሽ ፍቅረኛ ነው ብዬ እንድልሽ ነው የምትፈልጊው? እንደዛ እንድልሽ ከፈለግሽ አንቺ የምትፈልጊ ከሆነ ልበልሽ እንጂ ፍቅረኛ አይደለም። እንዴት ነው አንቺ የምታስቢው? ሲጀምር ማን የነገረሽ? በዚህ ልክ መዋሸትሽ አሁን ድጋሚ ሌላ ነገር እንድፈጥር ግዴታ ታስገድኛለሽ። አንቺ ሲጀምር አንደኛ በጉልበት እንደምታስቢ አውቃለሁ እኮ አውቄን የመጣሁትኝም። ሲከተል አንቺ ማለት ጭራሽ ቪዲዮ ይዘሽ ማለት የኔን ስም ለማጥፋት ማለት ምን ውስጥ እንዳለው እኮ ታውቂያለሽ አይደል? እያጠፋው አይደለም። አስፈላጊ ከሆነ ፎቶሽን ለጥፍልሻለሁ። ለጥፊ ማንኛውም ሰው እኮ ማለት ነው ይሰራል አይደል እንዴ? ቅንብር እኮ አለ። ለጥፊ አይመለከተኝም። ለምን ቅንብር ላይ ሁሌ እሺ፣ ለምንድን ነው ማለት ለምንድን ነው ስሜን የምታጠፊው? ስምሽን እያጠፋሁኝ አይደል? እና ታዲያ እስከዚህ በላይ ስም ማጥፋት አለ እንዴ? እስኪ ንገሪኝ። የሀብትሽ ፍቅረኛ ማን ነው? የሀብትሽ ፍቅረኛ ያደረገኝ እኔ ተናገሪያ እንዴ? ሰው በዚህ ልክ ለምን በቃ እኔ ተውኳችሁ አይደል? ለምንድን ነው ማትተውኝ? እኔ እኮ ታውኩኝ ሁሉንም ነገር በቃ ታይኝ። በህይወቴ ድጋሚ ማግኘት ከማልፈልጋቸው ሰዎች መካከል አንዱ አንቺ ነሽ እኮ። በቃ አትፈልጊኝ ታይኝ። በቃ ስሜን አታጥፊ በዚህ ልክ በቃ ጹብን ይበቃኛል። በቃ ምንም እኮ እኔ ስምሽን እሺ፣ ታዲያ በቪዲዮ እኮ ነው እየጠየቅሽኛል ወይ ደግሞ እኮ ቪዲዮ ባይኖርሽ ፍቅረኛሽ ነው እንዴ ብለሽ እኮ መጠየቅ ትችይ ነበር አይደል? ሰማሽ ነው። እኔ ከዚህ በላይ ሲጀመር አቅም የለኝም። በቃ ያንተና ፍቅረኛ አይመለከታችሁም። ከዚህ በኋላ እንድትደውይልኝም አልፈልግም። በቃ ታይኝ
ነይ እያወራሁሽ አይደል እንዴ? ቢያንስ ተናገሪ ነይ እንጂ እውነቱን ተናገሪ። ምንም ነገር እንድትዋሽኝ አልፈልግም። እያወራሁሽ እንዴት ነው? ንቀት ነው ስለሽኝ የምትሄጂው? እያወራሁሽ ነው አይደለ? ያለኝ እውነታ አለ። ያንን እውነታ ደግሞ ካንቺ አንደበት መስማት እውነት አይደለም። እውነት ያልሆነ ነገር እኮ ነው እያወራሽ ያለሽ አይደል? እኔ እውነትን ተደግፌ ነው እዚህ ጋር የመጣሁት። ለምንድን ነው ራስሽ እኔ ስሜታዊ መሆን እያለብኝ አንቺ ስሜታዊ ሆነሽ ለማውራት የምትፈልጊው? በቃ የሆነ ሰው የሆነ ነገር አወራ መጥቶ የሚጠየቀው እኔ ነኝ የምጠየቀው። ለምንድን ነው ስሜ የምታጠፉት በዚህ ልክ? በቃ ጠፋ። የጠፋው ስሜ ይጥፋ በቃ። እኔን ግን ተውኝ። እጹ በእኔ በጣም ደክሞኛል። በቃ የሀብትሽ ፍቅረኛ ሻረብ ኢየሱስ እኔም ጸሎቴ ነው ባትሆኚ። ምንም ነገር ባይኖራቸው እኔም ጸሎቴ ነው። አልፈልግም በቃ። ስለዚህ ፍቅረኛ አይደለም እንትን የፈለገውን ነገር አደርጋለሁ እንዳይሆን። ግን ደግሞ አንዴ ሆኗል። ምክንያቱም እኔ ያየሁት ነገር መቼስ እንዴ በምን አይነት ሁኔታ ላይ ሆን ይችላል። በቃ ሆኗል አንዴ አይደል? ስለዚህ አሁን ምንም እኮ ነገር የለም። በቃ እውነቱን መናገር ብቻ ነው ካንቺ የሚጠበቀው እኮ። እሺ ማላውቀውን እኔ እኮ እናንተ ሰዎች ግራ የምትገቡኝ ማላውቀውን እውነት አይደለም። እናንተ የፈለጋችሁትን አው ነው ብዬ እንድቀበል ነው እንደምፈልጊው። እሺ ሀብትሽ ፍቅረኛ አይደለም። አው ፍቅረኛዬ ነው ብዬ እንድቀበል ነው የምፈልጊው። አው ፍቅረኛዬ ነው እንደዛ የምትፈልጊ ከሆነ እውነት እንዳለው ሰው የምታወሪው መቅደስ፣ ኧረ በእግዚአብሔር ንገሪኝ። በጣም ግራ እያጋባችሁ ነው። እኔ አሁን እኮ አንቺን ተረጋግቼ ለማውራት እየሞከርኩኝ ነው። ምክንያቱም ፓወርፉል መሆን አልፈልግም። ነገራቶችን እያበላሸው ስለሆነ እንደዛ እያወራሁሽ። አሁን ሌላ ነገር ውስጥ አንገባም እኮ እውነቱን ብቻ እንድትነግሪኝ ነው የምፈልገው። ተረጋግቼ እያወራሁሽ አይደል? እኔ ምንም የምነግርሽ እውነት የለም በቃ። ወይስ አንቺ የምትፈልጊው አው ሀብትሽ ፍቅረኛዬ ነው፣ ብዙ አመት አብረን ቆይተናል፣ እሱን ነው የምፈልጊው? እንደዛ እንድልሽ ነው የምፈልጊው? ማለት የሰማሽውን ውሸት እንድደግምልሽ ነው የምፈልጊው? እንዴ ሰው በዚህ ልክ ለምንድን ነው የሚሆነው? ሀብትሽ ፍቅረኛሽ ነው በቃ። ምንም እኮ ውሸት እኔ እኮ ውሸት እያወራኝ አይደለም። አንቺ ነሽ ውሸት እንዲሆን ህልምሽ ነው በቃ። ደስ ይልሻል ውሸት። ማን ነው የነገረሽ? አንቺ ብቻ ሳትሆኚ እኔም ውሸት ቢሆን ደስ ይለኛል። እሺ ሀብትሽ ፍቅረኛ እንደሆነ ማን ነው የነገረሽ? ሀብትሽ ራሱ ነው የነገረሽ ወይስ ማንንም ሰው ለቃቅሞ ነው የነገረሽ? እና አምጥተሽ ለኔ እንደዛ ምትይ? እኔ ተለቃቀመ ማንኛውንም ወሬ አምጥቼ ስለዚህ ሀብትሽ እንደዛ ካላለሽ ሚዲያ ላይ ምናምን የተለቃቀመ ወሬ ማውራ አይነሳ አይደለም እኮ። ሀብትሽ እንደዛ ካላለሽ እኔን መጠየቃችሁም እኮ እሱ ብሎሽ ከሆነ እሺ በቃ ጠይቂኝ፣ ችግር የለውም። ማለት እሱ ብሎሽ ቢሆን እውነት በየትኛው መንገድ መግባባት እንደምንችል አላውቅም። እንዴት አውርቼሽ እውነቱን እንድትነግሪኝ። አንቺ ምንድነው የምትፈልጊው? ሌላ ነገር ነው የምትፈልጊው? በስነ ስርዓት እያወራሁሽ ነው አይደል? ሀብትሽ ጋር ከመሄዴ በፊት ይሄ ነገር ሀብትሽ ጋር ከመድረሱ በፊት ካንቺ አንደበት አዎ እሺ በቃ አዎ ነበረ በኝ እውነቱን ማለት ኦኬ እሺ ውሸቱን አዎ ነበረ እንድል። እኔ እኮ ግራ እየገባሽ ነው እጹ። ምን እየሆንሽ ነው? እኔ ፍቅረኛ ያልሆነ ሰው እንዴት ነው አዎ ፍቅረኛዬ ነበረ፣ አዎ ሀብታሙ ፍቅረኛዬ ነበር እንዴ? ምን እንዴት ነው? እስኪ አንቺ አስቢው እስኪ በራስሽ ቦታ ሆነሽ። እኔ ለምንድነው በዚህ ልክ ስሜን ልታጠፉት የምትፈልጉት እናንተ ሰዎች? እንዴ በዚህ ልክ ምን አድርጋችሁ ነው? እኔ እኮ ብዙ እኮ ምንም እኮ ያደረኩት ነገር የለም አይደል እንዴ እናንተ ላይ። በቃ የተገናኘንበት መንገድ ነበር፣ ተገናኘን፣ አለፈ በቃ። አይ ትልቅ ስህተት ነው የሰራሁት። አንቺ ንጋሚ ማግኘት መቻል አልነበረብኝም። በቃ እኮ አው ካልፈልግሽ ደግሞ እኔ መሄድ እኮ እችላለሁ።